ባጭሩ ድንግል ማርያምን ወደዷት እናክብራት። አሁን ዓለም መስቀልቅሉ የወጣው በነገር ስለተመሰቃቀልን ነው። መሰማት የሚገባውን መስማት ስላልቻልን ነው። መምህራን በየመንገዱ መምህራን ሆኑ። የስም መምህራን፣ የስም ነጋዴዎች፣ ቤተክርስቲያን ያልፈቀደችላቸው የመምህርነትን ስልጣን ያልሰጠቻቸው በየፊርማታው ቆሙና ህዝበ ክርስቲያናችንን ግራ ያጋቡታል። ይህንን የፈረደበት ቅዱስ ህዝብ፣ ልዩ ህዝብ፣ ንጹህ ህዝብ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ክርስቲያን መገለጫ ቃል የለውም። ለእምነቱ ገንዘቡን ሳይሆን ጊዜውን ሳይሆን ነፍሱን የሚሰጥ ክርስቲያን ያለባት ቤተክርስቲያን ናት። ስለዚህ የሚያወናብዱን ሳይሆን ድንግል ማርያምን ከልባችሁ ውደዷት፣ ከልባችሁ አክብሯት፣ ከልባችሁ አመስግኗት። የትኛውም አይነት ፈተናና መከራ ይምጣ ለድንግል ማርያም ስጧት። ቀሚሷ ላይ ዘፍ ብላችሁ ወድቃችሁ እናቴ ካንቺ ውጪ አማራጭ የለኝም፣ አንቺ እንቆቅልሽን ፍቺ በሏት። የእግዚአብሔር ልጆች ትፈታለች ድንግል ማርያም። አዎ ታያላችሁ። አሁን ይሄንን ሰሞን በዚሁ በቤተ ክርስቲያናችን ዙሪያ ያዣበበ ብዙ በሚዲያ የሚራገቡ ነገሮች እየሰማን ነው። በቤተ ክርስቲያን ውስጥ ምንም አይነት ስርዓት እንደሌለ ተደርጎ የሚከናወኑ የበረከት አገልግሎቶች ሁሉ ሌላ መልክና ሌላ ጸባይ እንዳላቸው ተደርጎ ነገሮች ይራገባሉ። አንዳንድ ጊዜ ቆም ብሎ ማሰብ ነው የእግዚአብሔር ልጆች። ስለዚህ እንደነዚህ ያሉ ነገሮች ለቤተ ክርስቲያን አይጠቅሙም። እንደው በቤተ ክርስቲያን የአሰራር ችግር እንኳን ካለ፣ የአሰራር ክፍተት እንኳን ካለ ችግሮቹን ንቅስ አድርጎ አምጥቶ ወደሚመለከተው አካል አቅርቦ መፍትሄ ማሰጠት እንጂ እንደው የሚዲያ ቀለብ ማድረግ ለከኛ እምነት ውጪ ለሆኑ ሰዎች መጫወቻና መሳሳቂያ ማድረግ እኔ ይሄ የሃይማኖት አካሄድ ነው ብዬ አላምነው። ችግሮች ካሉ ችግሮች ማስተካከል አለባቸው። ምንም ጥያቄ የለው። ግን በቤተ ክርስቲያን ስርዓት፣ በቤተ ክርስቲያን ሕግ፣ በቤተ ክርስቲያን አስተምህሮ መሰረት የእግዚአብሔር ልጆች ይሄ መሆን አለበት። ስለዚህ አንደኛ አሁን እንደ ሁሉም አብያተ ክርስቲያኖቻችን የመጀመሪያው ሕግና ስርዓት የቤተ ክርስቲያናችን ቀኖና፣ ዶግማ፣ ትውፊት፣ ስርዓት መጠበቅ አለበት። አዎ መጠበቅ አለበት። ምክንያቱም ይህ ካልተጠበቀ ለቤተ ክርስቲያን አደጋ ስለሆነ፣ ለቤተ ክርስቲያን ጉዞ አስቸጋሪ ስለሆነ እና በዚህ ስርዓት በዚህ መንገድ ሀገረ ስብከታችንም ቤተ ክርስቲያኑም የሚመለከተውም አካል ስርዓቱ እንዲጠበቅ፣ ሕጉ እንዲከበር፣ ቀኖናና ትውፊት ተጠብቆ አገልግሎቱ እንዲሰጥ የመጀመሪያው ስራችን ነው። የመጀመሪያው ተልእኳችን ነው። የእግዚአብሔር ልጆች አዎ የመጀመሪያው ተልእኳችን ነው። ስለዚህ አሁንም በዚህ ቤተ ክርስቲያን በዚህ አገልግሎት ስፍራ የትኛውም አይነት የአገልግሎት አሰጣጥ ችግር ካለ ሀገረ ስብከቱ እየመረመረ ቤተ ክርስቲያኑ እየመረመረ መፍትሄ ይሰጣል፣ ቅርጽ ያስይዛል። ከዚህ ውጭ ግን በሆነ ባልሆነው መንገድ ሌላ መልክ እንዲይዝ ማድረጉ ተገቢ ነው ብለን አናምንምና በዚያ ልክ ማስኬድ አለብን።